ዛሬ የፀጉር ማንሻና የብብት ማጽጃ በነገራችን ላይ በጣም ይለያል። የምር ይህንን ቪዲዮ ሳስብ ገና ሳቄ ይመጣልና ምክንያቱም በኮመንታችሁ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም ምርጥ ለየት የሚል ዋስክ ወይም ደግሞ የብብት የፀጉር ማንሻና የብብት ማጽጃ ሰርቻለሁ። ሰርታችሁ ተጠቀሙት፣ ትወዱታላችሁ በእርግጠኝነት። ይሄ ለየት ይላል የምር። እንዲሁም ደግሞ በኮመንታቸው ከዚህ በፊት በለቀኩት ቪዲዮ በጣም ዘና ፈታ እያደረገኝ ነበርና እንደሚጠቅማችሁ ተስፋ አደርጋለሁ። በመጀመሪያ ወደ ግብአታችን ስንሄድ እዚህ ጋር ሎሚ ያስፈልገናል፣ አንድ ሎሚ ያስፈልገናል። እንዲሁም ደግሞ ማሳሰቢያ የምነግራችሁ ነገር ለፊታችሁ ዋስክ ባትጠቀሙ፣ ምክንያቱም ፊታችን በጣም ሴንሲቲቭ ስለሆነ ማለት ነው እና በጭራሽ ፊታችሁ መጠቀም የለባችሁም እና ከዛ በኋላ እዚህ ጋር ወደ ኋላ አብራራላችኋለሁ። እዚህ ጋር ሎሚያችንን በደንብ እንጨምቃለን። ሎሚ ውሃ ያለው ሎሚ ከሆነ አንድ ይበቃችኋል። ግን አንዳንድ ሎሚ ለምሳሌ የኢትዮጵያ ሎሚዎች አንዳንዶቹ አብዛኞቹ ተከታዮች ኢትዮጵያ ስለሆናችሁ ማለት ነው እና 2-3 ሎሚ መጠቀም ትችላላችሁ። ሩብ ኩባያ ከተጠቀማችሁ ውሃ ሎሚውም ሩብ ኩባያ መሆን አለበት። ከዛ በኋላ እንግዲህ እዚህ ጋር ስኳር ያስፈልገናል። ስኳር 1 ብርጭቆ የሚሆን ስኳር እንጠቀማለን። በነገራችን ላይ ለ2 ሰው ለ3 ሰው ራሱ ይሆናል። ይሄ በጣም ብዙ ነው የሚወጣው ማለት ነውና ከፊት ለፊት እንዳያችሁት ነው በጣም ብዙ ስለሚሆነው። ስለዚህ ለአንድ ሰው ወይም ለ4-ለ5 ሰው ከሆናችሁ ቤት ውስጥ ሴቶች ካላችሁ እንደዚህ መስራት ትችላላችሁ። ይህንን ለወንዶችም ይሆናል። በዚህ አጋጣሚ ወንዶችም ብትጠቀሙት ምንም ችግር የለም። ከዛ በኋላ ደግሞ ያው እንደ ኮመንታችሁ ለሁሉም ቦታ የሚሆን ብብታችሁን ጽድት የሚያደርግላችሁ ፀጉር የሚያነሳላችሁ በቃ ንጽህናችሁን እንዴት እንደምትጠብቁበት ማለት ነው። ቢያንስ በወር አንዴ ወይም ደግሞ በ15 ቀን አንዴ እንደዚህ ብታደርጉ በጣም ይመረጣል። ግን አንዳንዴ መጠቀም ያለብን ነገር ቦታዎች አሉ፣ የሌሉብን ቦታዎች አሉና ስለዚህ መጠቀም የሌለባችሁ ቦታዎች አትጠቀሙ። አሁን እኔ ይሄ ሪከርድ ራሱ ማድረግ አልቻልኩም። ምክንያቱም ከምንም በላይ ደግሞ ወደ ታች መጠቀም ይቻላል። እህቴ ብዙ ነገር ነው። በተለይ የቲክቶኩ አያምጣው እዚህ ሰፈር ባይመጣ ይሻላልና ግን ዩቲዩብ ሰፈርም በቃ በጣም ነው የምታስቁት፣ ፈታ የምታረጉት እና አዎ መጠቀም ይቻላል። ግን እየተጠነቀቃችሁ፣ ምክንያቱም ፀጉር በሚነሳ ሰዓት ወይም ደግሞ እንደዚህ እንትን በምትሉ ሰዓት ሊያቃጥላችሁ ይችላል። ካቃጥላችሁ ደግሞ ቫዝሊን እንድትጠቀሙ በዚሁ ነግራችኋለሁ። ቫዝሊን በጣም አሪፍ ነው ለሚያቃጥል ነገር ወይም ደግሞ ለአንዳንድ ነገሮች ጥሩ ነው። ስለዚህ ቫዝሊን መጠቀማችሁን እንዳትረሱ። ሎሽን ካላችሁ ሎሽን ተጠቀሙ። ከዛ በኋላ እንግዲህ ውሃው ጨመርኩት። ግማሽ ብርጭቆ ውሃ ጨምሬያለሁ። ግማሽ ብርጭቆ እዚህ ጋር እንትን ጨምሬያለሁ፣ ሎሚ ጨምሬያለሁ። እኩል መሆን አለባቸው። መጀመሪያ ግን ሎሚው በጣም ሎሚ አሲዳማ ስለሆነ ስታዋህዱት መጀመሪያ ስኳሩና ውሃው በደንብ ማዋሃድ አለባቸው። እዚህ ጋር ቡና እያፈላው ነበር። ቡና ስለሚያስፈልገን ለዚህ ግብአት ቡና ያስፈልገናል። ይህንን ቡና ካፈላው በኋላ እንግዲህ እዚህ ጋር ግማሽ ሲኒ የሚሆን ጨምሬበታለሁ። አጋጣሚ የማፍያው የውስጡ ሳልጨምረው ረስቼ እንዳለ አተላ ሆኖ ነው ያወጣብኝ። ሆኖም ግን ያው ተጠጥቷል ማለት ነው እና ከዛ በኋላ ግን እዚህ ጋር ተንገፈለለብኝ ወይም ደግሞ እንትን አረፋው ወጣና እሳቱን ዝቅ አድርጋችሁ ነው መስራት ያለባችሁ። ብዙዎቻችሁ ብዙ ጊዜ ይወስዳል እኮ ብዙ ሰዓት ይፈጃል ብላችሁኛልና እንዲሁም ያው የሆነ ነገር ስንፈልግ ሰዓትና ጊዜ ግድ ነው እና እሳቱን ደግሞ ቀነስ አድርጋችሁ የመጨረሻ ደረጃ አድርጋችሁ መስራት ትችላላችሁ ማለት ነው። በዚህ አጋጣሚ ለቤት አዲስ የሆናችሁ ሰብስክራይብ እየሆናችሁ አበረታቱን። ሰብስክራይብ አድርጉን፣ ሼር አድርጉላቸው ይህንን ቪዲዮ ለጓደኞቻችሁ። ዋስክ ብለው ወጪ ለሚያወጡ ለሚገዙ ቤት ውስጥ እንደዚህ በቀላሉ መስራት ይቻላል ማለት ነው እና ዶድራንትን ከምትጠቀሙ አንዳንዴ ደግሞ እንደዚህ አይነት ነገሮችን ሰርታችሁ ብትጠቀሙ የበለጠ ውጤታማ ትሆናላችሁ። ከዛ በኋላ እርድ ጨምሬያለሁ። እዚህ ጋር እርድ ነው የጨመርኩት። እርድ ማንኛውም እርድ መጨመር ትችላላችሁ። ምናልባት ቅመም ያለው እርድም ቢሆን ችግር የለውም። እዚህ ጋር ፊታችን ስለማናስነካ እና እዚህ ጋር ወደፊት ልምጣላችሁና በጭራሽ ፊታችሁን እንዳትላስነኩ። ፊታችን ዋስክ በምናስነካ ሰዓት እንዲሁም ፀጉሮችን በምንነቅል ሰዓት ሁሌ አጽዱን ሁሌ ንቀሉን ነው የሚለው። ያ ደግሞ ከዛ ፊታችን ፀጉር ይወረዋል እና ፀጉሩን ሁሌ ፀጉር እንትን ሲበቅልበት ፊታችን እየተበላሸና እንዲሁም ደግሞ ሁሌ በዋስክ ስናነሳ ፊታችን ስስ ስለሆነ እየሳሳ ይመጣል ማለት ነው። ስለዚህ በጭራሽ ለፊታችሁ ዋስክ እንዳትጠቀሙ። እዚህ ጋር እንግዲህ ያሳቀኝ ቪዲዮ ያው እዚህ ጋር ያው ከታች እየተጠቀሙ ነበርና ምንም ማድረግ አይቻልምና በጣም ነው የሳቁት። እንግዲህ ሌላ ቦታ ሄዳችሁ ሐኪም ቤት ምናምን ሄዳችሁ እንትን ከምትሉ ብር ከምታወጡ እንደዚህ ቤት ውስጥ ሰርታችሁ በቀላሉ መስራት ትችላላችሁ ለማለት ያክል ነው ይሄ ቪዲዮ ፖስት ማድረግላችሁ ወይም ደግሞ ይሄ ቪዲዮ ያመጣውላችሁ ማለት ነው እና
ብቻ ይመቻችሁ። ከዛ በኋላ ጊዜ ይወስዳል። በነገራችን ላይ ቅድም አይታችኋል፣ በትንሽዬ ሳህን ከማውጣታችሁ በፊት ከወጣ በኋላ እንትን ይላል ምንድነው ይወፍራል ወይስ አይወፍርም የሚለው ደግሞ በሳህን ሞክሩት። ከዛ በኋላ ደረቀብን ለምትሉ እንዳይደርቅባችሁ እንደዚህ ለላ ብሎ አውጡት። እንደዛ ለላ አርጋችሁ ካወጣችሁት አይወፍርም፣ ግን ድርቅ ስለምታረጉት ነው። ድርቅ ካለ ደግሞ በቃ ድርቅ ብሎ ነው የሚቀረው ማለት ነው። እና አንዳንድ ጊዜ ደግሞ ስትጠቀሙ ፍሪጅ አስቀምጣችሁ በማይክሮዌቭ አርጋችሁ ወይም ደግሞ ውሃ ለብ ያለ ውሃ ላይ አርጋችሁት በሱ ትንሽ ቀለጥ አርጋችሁት መጠቀም ትችላላችሁ። እንግዲህ ዛሬ ይህንን ቪዲዮ ነው ይዤላችሁ የመጣሁት። እዚህ ጋር በእጄ እየሞከርኩላችሁ ነበር። እኔ በእጄ ያሳይቻችኋለሁ። ትወዱታላችሁ። ይህ ቪዲዮ እጃችሁ ራሱ እንዴት ጽድት እንደሚያደርገው የምር በቃ እዚህ ጋር እኔ ሶፍት ነው የተጠቀምኩት። እናንተ ግን ሶፍት ከምትጠቀሙ ማለት ነው ብዙ ፀጉር ካለባችሁ ይሄ የሆነ ወረቀት ነገር አለ እና እሱን ወረቀት ተጠቅማችሁ ከዛ በኋላ እሱን ወረቀት ከተጠቀማችሁ በኋላ ስታነሱ ሙልጭ አድርጎ ነው ፀጉሩ ራሱ የሚያነሳላችሁ። በመጨረሻ አስገባላችኋለሁ። በመጨረሻ ቪዲዮ አስገባላችኋለሁ እንዴት እንደሚነሳ ማለት ነው። እንግዲህ የተወሰነ ሰዓት ጠብቃችሁት ከዛ በኋላ እንደዚህ ማንሳት ትችላላችሁ። እንደውም እኔ ቸኩዬበታለሁና ግን